ሰላም ዩቲዩብ ዛሬ እንደተለመደው ቦምብ በሆነ ቪዲዮ አይደለም ከቻስ ያልኩት። ዛሬ ሰላማዊና መንፈሳዊ በሆነ ቪዲዮ ነው ተመልሼ የመጣሁት። ዛሬ ከረጅም ጊዜ በኋላ እኔ ራሱ አይ ቲንክ ከ5 ከ6 ወር በኋላ ነው ወደ ቤተክርስቲያን የምሄደው። በስራ ምክንያት ምንም አልመች እያለኝ ሄጄ አላቅም ነበር እና ዛሬ ከረጅም ጊዜ በኋላ ነው የሚሄደው። በጣም ነው ደስ ያለኝ፣ በእውነት በጣም ነው የጓጓሁት ለመሄድ እና እናንተም በስራ ምክንያት መሄድ ማትችሉ ምናምን ሰዎች ትኖራላችሁ። ስለዚህ ዛሬ ከኔ ጋር በዩቲዩብ አንድ ላይ እንሄዳለን ማለት ነው። አዲሱንም ቤተክርስቲያን በዛው እንጎበኘዋለን። ስለዚህ አብራችሁን ቆዩ። ይመቻችሁ። አውቀዋለሁ ደጅሽ እኛ ያስቀደስን ያለ ነው። ሳም የግብጾች ነው ወይስ የምኖች? ቀንሰማማም እንዲህ እኮ ነው። መደማመጥ የለው። ሳሚ አሁን የት ነው እያስቀደስን ያለ ነው? እኛ ቅድስት ታውቂያለሽ? ማንም አያውቅም። የምን ቤተክርስቲያን እያስቀደስን ያለ ነው? የራሳችን ቤተክርስቲያን ላይ አይደለም እያስቀደስን ያለ ነው። አይ ቲንክ የግብጾች መሰለኝ። ሳሚ የግብጾች ነው አይደለም? አረ ነገረኝ። ወይኔ የግብጾች ነው። በቃ እርግጠኛ ነኝ የግብጾች ነው የሚሆነው። እና ይሄ ነው ላሳያችሁ። እዚህኛው ውስጥ ነው አሁን እኛ ለጊዜው እያስቀደስን ያለ ነው። ልክ የኛ ሲያልቅልን ደግሞ በቃ የራስን የመሰለ ነገር የለም። እዚህ አሁን እነሱ ነው ካሉ ትወጣለህ ምናምን፣ ግን እግዚአብሔር ይመስገን በጣም ጥሩ ሰዎች ናቸው፣ ፈቅደውልን ምናምን እንደዚህ ማስቀደስ መቻላችን ራሱ ትልቅ ነገር ነው። የኛ ሲያልቅልን ደግሞ በራሳችን ዘንጠን እንሰራለን ማለት ነው። አሁን ቀስ እያልን ወደ ውስጥ እንገባ። ሴንት ፒተር ኤንድ ፖል ጳውሎስና ጴጥሮስ ማለት ነው። ጴጥሮስና የጳውሎስ ቤተክርስቲያን ማለት ነው። ያ ጫማችንን አውልቀን ቅዳሴ አልቋል። አዲሱ ቤተክርስቲያን ማስገባት የሚያስገቡኝ ከሆነ እስቲ ቼክ አድርጌ እሞክራለሁ። ይሄውና ገብተናል። ገና ፊኒሺንግ ይቀራቸዋል አይደል? ፊኒሺንግ ይቀራቸዋል። ይሄ ሽንት ቤቱ እንዴት ነው የሚያምረው! እግዚአብሔርን በጣም ነው የሚያምረው። ይሄ ሽንት ቤቱ ነው። እሺ ይሄ ምንድን ነው? ቅዱስ እስጢፋኖስ ለወለተ ዮሐንስ። እነዚህ አሻራ የተቀመጠበት። ኦኬ አሻራ የተቀመጠበት። ኦኬ ያኔ አሻራ እየከፈለ አንዳንድ ሺህ ስንት ብር ነው? ስንት ብር ነበር? ሳም የተሰበሰበ። ይሄ ኦፊስ ነው። ይሄ ምንድን ነው? እንደ ሰንበት ትምህርት ቤት እንደ አዳራሽ አዳራሽ ነው ማለት ነው። ያምራል። ትልቅ ነው፣ በጣም ትልቅ ነው። ስንት ፎቅ ነው ሳሚ? ወደ ላይ ሙሉን ነው። ወደ ታችም ወደ ላይም አለ። እነዚህ ደግሞ አሁን ቀን ምስሉ መስታወት ምስሉ ቀን ወደ ውስጥ ነው የሚያበራው፣ ማታ ደግሞ ወደ ውጭ ነው አይደል? ውስጥ መብራት ሲኖር ወደ ውጭ ያበራል። አሁን ይሄ በስመ አብ እንዴት ነው የሚያምረው! እግዚአብሔር በጣም ነው የሚያምረው። እና መልባት አንሾል ካለና
እንዳለ የሰንበት ትምህርት ቤት ነው። ለሰንበት ትምህርት ቤቶች ይሄ አዳራሽ ኦኬ፣ ለሰንበት ትምህርት ቤቶች ይሄ እንደ ኪችናቸው ማለት ነው። ኧረ በል ይሄ ኪችን ነው። በስመ አብ አንተ ቤት አይደል እንዴ? ቤት አባቱ ደስ የሚለው ዋን ይሄ ሽንት ቤት ነው። ሽንት ቤት ይሄ ሽንት ቤት ይሄ ሽንት ቤት ነው። የወንድና የሴት ነው። አርያምን በቃ ይሄ ደግሞ አለ እዚህ ላይ ነው መዝሙር የሚለማመዱ። ኦኬ በጣም ትልቅ አዳራሽ ነው። በስመ አብ እንደ አዳራሽ ማለት ትልቁ አዳራሽ ምርጥ ነው። ይሄ አሁን ግራውንድ ነው ያለ ነው። ግራውንድ ላይ ነው፣ ቤዝመንት ነው እንጂ ቤዝመንት ላይ ነው ያለ ነው። ስንገባ መጀመሪያ ግራውንድ፣ ከዛ ቤዝመንት፣ ከዛ ደግሞ አሁን ይሄ የገባንበት ማለት ነው ግራውንድ። አሁን አንድ ፎቅ እንጨምራለን። አሁን ይሄ ምስል ወደ ውጭ ያበራል። ማታ ከውስጥ ብርሃን ሲኖር ወደ ውጭ ደግሞ ያበራል። በስመ አብ ሲያምር እግዚአብሔር በጣም ነው የሚያምር። በስመ አብ በስመ አብ እንዴት ነው የሚያምረው! አሁን ይሄ ወደ ውጭ ሲያበራ ደግሞ አስበው። በስመ አብ እግዚአብሔር። ይሄ አሁን መቅደስ ነው፣ አውደ ምሕረት። በስመ አብ እንዴት አባቱ ነው የሚያምረው እግዚአብሔር። እዚህ ጋር ልበ አምላክ ንጉሥ ዳዊት፣ ይሄ ልበ አምላክ ንጉሥ ዳዊት። እሺ እዚህ ጋር ደግሞ ነብዩ ዮናስ። እሺ እዚህ ጋር ደግሞ እርገት ኤልያስ። አሁን እነዚህ ሁሉ መስታወቶች ከውስጥ ብርሃን ሲበራባቸው ወደ ውጭ አብርሃም የባረከ የሳሌሙ ንጉሥ ሊቀ ካህናት በጣም ነው የሚያምረው። ከዚህ ጋር ቴሌቪዥንም አለ በትልቅ። አሁን ይሄ ቴሌቪዥን ነው። እዚህ ጋር እና እዚህ ጋር በትልቁ። እዚህ ጋር ታዳሚው ምዕመኑ ነው እንጂ ታዳሚ አይደለም፣ ምዕመኑ ነው የሚባለው። ወረታች ነው የሚሆነው ማለት ነው። አንድ ደግሞ ከላይ አለ ያው እዚህ ጋር ቴሌቪዥን አለ። በጣም ነው የሚያምረው እግዚአብሔር። በጣም ቤተክርስቲያን ተሰርቷል አለን። አሁን ላይ የሆነው ማለት ነው። ብዙ ፎቅ ነው ያለው ግን ወደ ላይ ትልቅ በጣም ትልልቅ ናቸው። በጣም ትልልቅ ስክሪን ነው። እግዚአብሔር ይመስገን። በስመ አብ መቅደሱ ወደታች ከዚህ ጋር ሆኖ ምዕመኑ እዛ ታችኛው ሲሞላ እዚህ መጥተው ዋው ዋው ዋው። ከላይ ደግሞ እንዴት ነው የሚያምረው! መቼ አየሁት ይሄንን!
በጣም ነው የሚያምረው። ማርያምን ስክሪን ወደ ላይም አለን። አንድ ወደ ላይ አለ መሰለኝ። ክርስቶስ ሰምራ እነዚህ ኦፊስ ናቸው ማለት ነው። ኦፊስ ምናምን ናቸው እነዚህ። ወደ ላይም አለ። እኔው ምንድን ነው ወደ ላይ ቴራዝ ነው። ቴራዝ አለ ይኖረዋል። ቴራዝ ጉልላቱ ነው። ይሄ ቴራዝ ነው ግን በስመ አብ ጉልላት ባለፈው የሰጎን እንቁላል የሰጎን እንቁላል የሚቀመጠው በጣም ነው የሚያምረው። ዋው የሚገርም ቤተክርስቲያን ማርያም አንደኛ እግዚአብሔር አስገብተኛለህ። አብሮን ሰርቶ ከጨረሰ በኋላ አስገብቶኛለህ። ዋናው አስተባባሪ አንተ ሆነ፣ የቪዲዮ ዋና ካራክተር እሱ ሆኖ አስገብተኛለህ ይለኛል። ግን እና ኳታር ያላችሁ ሰዎች ከሁልሽም በጣም አረ በዚህ ነው። አረ ጠፋን። ይኸውና ሞጫችን፣ ይሄ ነው ሞጫችን። ተቆልፎብናል ሳሚ ተቆልፏል። ተቆልፏል። ሌላ ጀርባ ሞጫ አለው። በዚህ ጋር ሞጫ አለ። ዋናው በር ተቆልፏል፣ ግን ይሄም ቁልፍ ነው የሚሆነው በእርግጠኝነት። እና ይሄን ይመስል ነበር የዛሬ ቪዲዮአችን። በቀጣይ ቆንጆ ቪዲዮዎች እስከምንገናኝ ድረስ በአሁኑ ብዙ እንትን አልላችሁም። ቻው፣ ይመቻችሁ።